ሰላም ሰላም ቤተሰብ እንዴት ናችሁ? እኛ ሰላም ነን፣ እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ፍቅርን ቤተክርስቲያን እንሂድ ብዬ ደውዬላታለሁና ተቀጣጥረናል። እሷም እየመጣች ነው። ቤተክርስቲያን የምንሄድበት ሰዓት ደርሷል ማለት ነው እና እየመጣች ነው፣ እያየኋት ነው። ቤተሰብ ቤተክርስቲያን እንሂድ ተባብለን የተቀጣጠር ነው። ግን እኔ እንደምታዩኝ እንደዚህ ነው ለብሼ ያለሁት። ነጠላም አላረኩም ምናምን፣ የተገላለጠ ቀሚስ ነው ያረኩት። እስኪ ምን ትላለች? ሪያክሽኗን አብረን የምናየው ይሆናል። የመጣች ነው እህቴ። እስኪ ሪያክሽኗን አብረን እንይ። ካሜራውን አዙሮ ወደ እሷ። ወይ ፍቅር እንኳን ደህና መጣሽ። እንዴት ነሽ? የምን ሆቴል? ቤተክርስቲያን ነው እንጂ ሰላም አትይኝም? ኧረ ሰላም በይኝ። ቤተክርስቲያን እንሂድ ተባብለን አይደል እንዴ? ቀሚስ ለብሼ መጣሁ። ምን አላማረብኝም? የቤተክርስቲያን አይሆንም ቀሚሱ። ስልኩ ምንድነው? አይ ምንም ቀረጻ ምን አለ? አረ ምንም ቀረጻ የለም። ባካሽ ዝም ብለሽና ሰላም በይኝና እንሂድ ወደ ቤተክርስቲያናችን። ምን ችግር አለው? ቀሚስ አይደል እንዳያረኩት? አረ እናቴ እና እንደዚህ ሆነን ምን ሄደው ቤተክርስቲያን? አዎ ምን ችግር አለው? ያስጠላል ቀሚሴ። ምንድነው ቤተክርስቲያን የምትሄጂ መስሎኝ እኮ። ቤተክርስቲያን አይደል የተቀጣጠርነው? የቀሚስ አድርጌ ምናምን መጣሁ። አይ አመሰግናለሁ። ለምን ነው የምታመሰግኘው? ሰላም በይኝና እንሂድ ባካሽ ቤተክርስቲያናችን። እንደ ቤተክርስቲያን ልንሄድ አይደል የተቀጣጠርነው? ምን ችግር አለው? ይሄ እንደዛ አደርጋለሁ። ባይዘው ይሄ ወደ ላይ ይሳባልና ችግር የለውም። ምን ችግር አለው? ግዴታ ነጠላ መልበስ አለብን እንዴ? ነጠላ ምን ልባችንን ነው እንጂ የሚያየው እኮ ነጠላችንን አይደለም አይደል እንዴ? ሲጀመር ሱሪ ያለበስኩም ወይ ይሄ የሚያስጠላ አለባበስ አይደለም እንዴ? ከዚህ እኮ ሱሪ ይሻላል። ቀሚሱ አጭር አይደለም ረጅም ነው። ከእንደ ጫማ ይዛ ግርግዳ ያለ ቀሚስ ለብሽ። አይ ምንድነው ብዬ ነው ቀረጻው። ሲጀመር ይኸውልሽኛ ጋር አይደለም ቀረጻው ማለት ምንድነው ልክ ለማስታወሻ ፈልጌው ቤተክርስቲያን ልንሄድ ስንገናኝ ምናምን ለፎቶ ነው እንጂ ሌላ ነገር አይደለም። ቀረጻ አይደለም፣ ለፎቶ ፎቶ አንሳን ብዬው ነው። በእናትሽ ሰላም በይኝና ነይ እንሂድ ወደ ቤተክርስቲያናችን። የት ቤተክርስቲያን ነው የምንሄደው? እመቤታችን ብንሄድ ደስ ይለኛል። ኧረ በእናቴ ደህና ወይ እንዴ? ለምንድን ነው? ወዴት ነው የምትሄጂው? ቤተክርስቲያን ልንሄድ አይደል እንዴ የጠራሁሽ? ወዴት ነው የምትሄጂው? እንዴ ተያለሽ? ነጠላ ልበሻ ታዲያ እኮ። ነጠላ ምን ችግር አለው ባለብስ እንዴ? እንዴ ወይኔ በቃ አይ በቃ እንሂድ በቃ። እኔ ክፋት ግዴታ ነጠላ መሆን አለበት? ምን ችግር አለው እንደዚህ በሄድ? አለባበስ ነው መልበስ ያለብሽ እኮ ግዴታ ነጠላ እንደዚህ አድርጌ ምናምን ስለኝ ብቻ ነው ክርስቲያን መባለው። በማርያም ነኝ እንሂድ ቤተክርስቲያን። እኔ በእናትሽ ቤተክርስቲያን መሄድ እፈልጋለሁ። እኔ አልሄድም እንደዚህ ሆኜ። እኔ ደግሞ ሁለት አለ እስኳ አልሰጥሽ። አረ ችግር የለውም። እኔ ሲጀመር ነጠላ እኮ አጥቼ አይደለም ግን እንደዚህ ፈልጌ ነው። ነይ ነይ እሺ። ነጠላ በፖርሳ ይዣለሁ። ፍራንክ ላደርግሽ ብዬ ነው። ፍራንክ ተደርገሻል እንደዚህ ለብሰሽ ምን ችግር